ቲክቶክ ላይ የምጠይቃቸው ጥያቄዎች ስላሉ ሰላም የቢ ጌመር ፕሮ ቤተሰቦች እንዴት ናችሁልኝ አላችሁልኝ ወይ አውቃለሁ እንደጠፋው ግን ባሪፍ ነገር ነው ዛሬ የመጣሁት ማለት ነው እና አንዳንድ ቲክቶክ ላይ የምጠይቃቸው ጥያቄዎች ስላሉ እያወራን አንዳንድ ጨዋታዎችን እየተጫወተን እነግራችኋለሁ ማለት ነው እና ቲክቶክ ላይ አንዱ ምን አለ የተለያዩ እንዴት ነው እንደዚህ ቶሎ ተጫዋቾች ይደክሙብኛል ምናምን ይለኛል ማለት ነው አብዛኛው ጊዜ እና አንደኛ ካምፓሲቲዎቹ ምናምን ማሳደግ ነው ብያለሁ ተናገራለሁ ስለዚህ በደንብ ጥቅማቸውን በደንብ ዘርዝሬ ነግሬያቸዋለሁ በደንብ ፉል ካርጋችሁ ምናምን ስትሮንግ ያደርግላቸዋል ተጫዋቾቻችን አሪፍ ጥንካሬ እንዲኖራቸው ያደርጋቸዋል ማለት ነው ሁለተኛ ነገር በጣም ስትጫወቱ ያው አይደክሙም ማለት አይከብድም ይደክማል ተጫዋቾች ቲማችን ይደክማል ምክንያቱም ከአቅም ከመጫወታቸው በላይ ሲሆን የሆነ ከአራት ሰዓት ጋፕ እየፈጠሩ ራሳቸው ሄልዛቸው እየሞሉ ጠንካራ ይሆናሉ እንጂ አይደክሙ ማለት አንችልም ሁለተኛ ነገር ምንድነው እኔ ዛሬ ላዋራችሁ የፈለኩት ነገር ኢንፎርሜሽናችን እነዚህ ኢንፎርሜሽናችን ምንድነው በቀያየርን ቁጥር አንደኛ የመድከም ቻንስ አላቸው አሁን ለምሳሌ እኔ የምጠቀመው 4-1-2 ነው ይሄ ነው የምጠቀመው ፌቨራይት እና ሌላ የቱን የምጠቀመው ይሄ ነው 433 እንደጀመርኩ አካባቢ ማለት ነው በጣም ወደው አሪፍ 433 አሪፍ ነው ለኔ ማለት ነው እና እነዚህ ሁለት ነው የምጠቀመው በጣም ግን አንዳንዴ ያው መለማመድ ስፈልግና በእነዚህ ሊቀይራቸው ይችላል ግን ይሄ ማለት መቀየር ፈልጊ ስላችሁ አሁን እነዚህን ተጠቀሙ እያልኳችሁ ልትጠቀሙ ትችላላችሁ እናንተ እንደ ፍላጎታችሁ ግን እኔ አሁን ለምሳሌ 433 ለምጂ ይሄን ቲም ለምጂ እዚህ ኢንፎርሜሽን ቀየር እዚህ ጋር ይሄን ብጫወት ምንም ላልችል ይችላል ምክንያቱም የለመድኩት እዚህ መጀመሪያ 433 ላይ ነው ማለት ነው 433 እዚህ ላይ ማለት ነው እና እናንተ ሁላችሁም ከቻላችሁ ሁለት ኢንፎርሜሽን ብቻ ቻሉ ልመዱ እንጂ ቀስ በቀስ ራሳችሁ እየቻላችሁ ስትመጡ እነዚህን ምን እየጨማመራችሁ ትመጣላችሁ አንደኛ ምን ይጎዳችኋል ዳይመንድ ነው የሚጎዳችሁ አሁን እኔ የዛኔ ሳላውቅም ስለሆነ የገዛሁት ለማልጮትባቸው ነገሮች ዝም ብዬ ነው እኔ ብዙ ኢንፎርሜሽን ያለው ሰው አረታደሉ እኔም ልግዛ ምናምን እያልኩኝ በጣም ብዙ ዝም ብዬ ዳይመንድን ከሰክስ ነበር ዳይመንዳችሁን በሱ አከስክሱ ምክንያቱም ሁለት ኢንፎርሜሽን ከያዛችሁ በቂ ነው ምንም አይሰራላችሁም ማለት ነው በርግጥ ያጓጓል እንጂ ዳይመንድ ተርፏችሁ እንደዚህ ካልሆነ በቀር እንደዚህ እያሳደጋችሁበት ሬታቸውን ከፍ ብታደርጉበት ነው የሚሻለው ምክንያቱም ዝም ብላችሁ ዳይመንዳችሁንም ከምትጨርሱ ማለት ነው እና አንዳንድ ነገሮችን እያወራን እንጮታለን ማለት ነው እና ቲክቶክ ላይ ብላ በጣም ብዙ ጥያቄ እየጠየቃችሁኝ ነው እዛው ቲክቶክ ላይ አልመልስም አብዛኛው ጊዜ በቪዲዮ ምናምን አንዳንዴ እንደዚህ እሰራላችኋለሁ ማለት ነው እያወራን እንጮታለን ማለት ነው እና እንዳልኳችሁ ማክሲመም ከሁለት ኢንፎርሜሽን በላይ ባትጮቱ ነው የኔ ምክር ማለት ነው እና በዛው አዳዲሶች ከሆናችሁ ላይክ ሰብስክራይብ እያደረጋችሁ ምክንያቱም ይሄ ቻናል ስለዚህ የምናወራበት ማለት ነው ይጠቅማችኋል ቴንኪው ፋሚሊ ሰፖርት እያደረጋችሁ ስለሆነ በላይክ በሰብስክራይብ ስትጫወቱ በጣም ትለምዳላችሁ ማለት ነው እና አብዛኞቻችሁ የምትጠይቁን በአንዴ እንዴት እናሳድግ ትሉኛላችሁ በአንዴ የሚያድግ ነገር የለም ራሳችሁ ስትለምዱት እንጂ አንዴ ቲማችን ይደግ ማለት ዘበት ነው የሰልፍ ችግር
What? Bro, what are you talking? አንደኛ ጋይስ በነገራችን ላይ ቦታ መቀያየርም የሌለ የማድከም እንትን አለ። እሱን በረጅም ቪዲዮ እሰራላችሁ ማለት ነው። ተሸንፈናል አሁን እና እንደነገርኳቸው አንዳንድ ነገሮችን እንደዛ ማድረግ አለብን ማለት ነው። ሁሌም ቢሆን እንዳልኳችሁ እኔን ቻናል ላይክ፣ ሰብስክራይብ ማድረግ መቀላቀል ትችላላችሁ። ይመቻችሁ። ፒስ አውት